ሰላም ልጆች። ለመሆኑ አንዲት ትንሽ ውሻ ከአስፈሪ ጅብ አፍ ውስጥ በብልሃት እንዴት እንደተረፈችና ጅሉን አህያ ምን እንደደረሰበት ታውቃላችሁ? ይህ ታሪክ መጨረሻው ላይ የሚናገረው ሚስጥር ሁላችንንም ያስገርመናል። እስከ መጨረሻው ተከታተሉኝ። በአንድ ወቅት በአንድ ገበሬ ቤት ውስጥ አንዲት ውሻና አንድ አህያ አብረው ይኖሩ ነበር። ጌታቸው ግን በጣም ክፉ ነበር። አህያውን ያለ እረፍት ያሰራዋል። ውሻዋን ደግሞ በቀን አንድ አጥንት እንኳን አይሰጣትም ነበር። አንድ ቀን ታዲያ አህያው ለውሻው እንዲህ አለው፣ ጓደኛዬ ሆይ ይህ ጌታ እኮ አይሆንልንም፣ እኔንም አንተንም እየበደለን ነው። ና ከዚህ ጠፍተን የተሻለ ጌታን ፈልግ አለው። ውሻውም ተስማማና በጨለማ ተያይዘው ጠፉ። ረጅም መንገድ ተጉዘው አንድ ለምለም ጫካ ደረሱ። አህያው ሳሩን ሲያይ ሆዱ እስኪነፋ ድረስ በላ። ጠግቦ ሲጨርስ ግን አንድ መጥፎ ሐሳብ መጣበት። እባክህ ጓደኛዬ ልጩህ አለው። ውሻው ደነገጠ። አይሆንም፣ እዚህ ጫካ ውስጥ ጅብ አለ፣ ድምፅህን ከሰማ ይበላናል ቢለውም አህያው ግን አልሰማውም። አልቻልኩም፣ ሆዴ ስለጠገበ ካላናፋሁ ደስተኛ አልሆንም ብሎ በኃይል መጮሁን ቀጠለ። ወዲያው አንድ አስፈሪ ጅብ ከቁጥቋጥ ውስጥ ወጣ። ጅቡ አህያውን ካሸነፈና ከበላ በኋላ ወደ ውሻው ዞር አለ። ውሻው ግን አልፈራም። እንዲያውም በብልሃት ፈገግ ብሎ ጌታዬ ጅብ ሆይ እኛ እኮ ካንተ ጋር ለመኖር ነው የመጣነው አለው። ጅቡም በውሻው ታማኝነት ተደስቶ የቀረውን ስጋ እንዲጠብቅለት አዘዘው። ውሻው ግን ጅቡ ዞር ሲል የአህያውን ልብ በልቶ ጠበቀው። ጅቡ ተመልሶ ልቡ የት አለ ብሎ ሲጠይቀው ውሻው በረጋ ድምፅ እንዲህ አለው፣ ጌታዬ ሆይ ይህ አህያ እኮ ልብ ቢኖረው ኑሮ ጅብ ባለበት ጫካ ውስጥ እንዲህ እየጮኸ ራሱን አያጋልጥም ነበር። ከተወለደ ጀምሮ ልብ ስለሌለው ነው የጮኸው አለው። ጅቡም እውነትህን ነው ብሎ ውሻውን በሰላም ተወው። ልጆችዬ ታዲያ ብልሃት ከጉልበት ይበልጣል ማለት ይህ አይደለ? ለዛሬ የነበረን ታሪክ ይመስላል። በሌላ ታሪክ እስክንገናኝ ቻናላችንን ሰብስክራይብ በማድረግ አዳዲስ ታሪኮችን ወደ እናንተ ያድርሱ። ደህና ሁኑ ልጆች።